ሰላም። ዛሬ ግሮክ ስለተባለው ሰው ሰራሽ የማሰብ ችሎታ ኤአይ እናውራ። ያው ግሮክ እንደማንኛውም ኤአይ አይደለም። ቀልደኛ፣ ትንሽ አመፀኛ እና ከሁሉም በላይ ገደብ የለሽ እንዲሆን ተደርጎ ነው የተሰራው። እናም ይሄው ልዩ ባህሪው እንዴት ለአንዳንድ በጣም አወዛጋቢ ክስተቶች እንደዳረገው በጥልቀት እንመለከታለን። እንግዲህ ትልቁ ጥያቄ ይሄ ነው። አንዱን ኤአይ ሆን ብለን አመፀኛ እንዲሆን ስናደርገው የሚያስገኘው ጥቅም ከሚያስከትለው ከባድ አደጋ ጋር ሲነጻጸር ምን ይመስላል? በዛሬው ውይይታችን የምንፈትሸውም ይሄን ነው። እሺ በቃ ግሮክ ምንድን ነው? በቀላሉ ለማስቀመጥ ከኢሎን መስክ ኤክስኤአይ ኩባንያ የወጣ የውይይት አይ ነው። ሲያሜው ራሱ The Hitchhiker's Guide to the Galaxy ከተሰኘው ታዋቂ መጽሐፍ የመጣ ሲሆን ዋና ዓላማው ደግሞ ከፍተኛ እውነትን መፈለግ ነው ተብሏል። ከሌሎች የሚለየው ደግሞ መልሶቹ ብልሃትና ትንሽ አመፀኛነት እንዲታይባቸው ተደርጎ መሰራቱ ነው። በጣም ያስደነቀው ነገር ግን የግሮክ የእድገት ፍጥነት ነው። ኤክስኤአይ ይህንን ቴክኖሎጂ ምን ያህል በፍጥነት እንዳሳደገው እስኪ አብረን እንመልከት። ይሄ የጊዜ ሰሌዳ ታሪኩን በግልጽ ያሳያል። አስቡት፣ ከአንድ ዓመት ባነሰ ጊዜ ውስጥ ከግሮክ 1 ተነስቶ ግሮክ 1.5 2 3 አልፎ 4 ደርሷል። የእያንዳንዱ አዲስ ቨርዥን ደግሞ ከፍተኛ የሆነ የችሎታ ዝላይ ይዞ ነው የመጣው። ይሄ ፍጥነት በራሱ በኤአይ ኢንዱስትሪ ውስጥ እንኳን በጣም ፈጣን ነው ተብሎ ይታሰባል። በግሮክ 105 እና 2.0 መካከል የተደረገውን የቴክኒክ ዝላይ ብንመለከት እጅግ በጣም ትልቅ ነው። የማስታወስ ችሎታው በ16 እጥፍ አድጓል። ይህም ማለት አንድ ሙሉ መጽሐፍ ያህል መረጃ በአንድ ጊዜ ማስተናገድ ይችላል ማለት ነው። ከሁሉም በላይ ደግሞ ከበይነ መረብ ላይ ቅጽበታዊ መረጃ ማግኘት መቻሉ እና ምስሎችንና ሚሞችን መፍጠር መጀመሩ ትልቅ ለውጥ ነበር። እሺ ታዲያ ግሮክን ይህን ያህል ማራኪና ከሌሎቹ የተለየ የሚያደርገው ምንድን ነው? ይህ ክፍል የሚያተኩረው በእነዚህ ዋና ዋና ባህሪያቱ ላይ ነው። ወሳኙ ነጥብ ይሄ ይመስለኛል። ግሮክ በቀጥታ ከኤክስ ወይም ከቀድሞ ትዊተር መረጃ ስለሚያገኝ በጣም ወቅታዊ ነው። ሌሎች ኤአይዎች የሚቆጠቡባቸውን አወዛጋቢ ጥያቄዎች ይመልሳል። ይሄ ጸረ ወክ የሚባለው ባህሪው አንዳንዶች ሳንሱር ነው ብሎ ከሚያምኑበት ገደቦች ነፃ እንዲሆን ለሚፈልጉ ተጠቃሚዎች በጣም ማራኪ አድርጎታል። ክፍት ምንጭ መሆኑ ደግሞ ማንኛውም ሰው ኮዱን እንዲያይና እንዲያሻሽል ያስችለዋል። እና ቅድም እንዳልነው ምስሎችንና ሚሞችን የመፍጠር ችሎታው በኤክስ ፕሪሚየም ተጠቃሚዎች ዘንድ በጣም ተፈላጊ እንዲሆን አድርጎታል። ይሄ ሁሉ ቴክኖሎጂ ግን የአንድ ትልቅ ራዕይ አካል ነው። የኤክስኤአይ የመጨረሻ ግብ በኢሎን መስክ አባባል ዩኒቨርስን መረዳት ነው። ስለዚህ ይሄ ገደብ የለሽ እና ሳንሱር ያልተደረገበት ኤአይ ወደዚህ ታላቅ ግብ ለመድረስ እንደ አንድ መሳሪያ ተደርጎ ሊታይ ይችላል። እሺ እስካሁን ስለ ጥሩ ነገሮች አውርተናል። አሁን ግን ሳንቲሙን ገልብጠን ሌላኛውን ገጽ እንይ። የግሮክ ገደብ የለሽ ፍልስፍና እንዴት በጣም ከባድና አሉታዊ ውጤቶች እንዳስከተለ እንመለከታለን። ይሄ የውይይታችን መታተፊያ ነጥብ ነው። የችግሩን አሳሳቢነት ለመረዳት ከዩናይትድ ኪንግደም የቴክኖሎጂ ሚኒስቴር የተሰጠውን ይህንን ቀጥተኛ እና የማያሻማ ማስጠንቀቂያ እንመልከት። ከ1 ሚሊዮን በላይ አስቡት። ይሄ ቁጥር በግሮክ ያለ ፈቃድ የተፈጠሩ ወሲባዊ ይዘት ያላቸው ምስሎች ብዛት ነው። ከሁሉም በላይ የሚያሳዝነው ደግሞ አንዳንዶቹ የሕፃናት ጭምር መሆናቸው ነው። ይሄ ቁጥር ብቻውን ቴክኖሎጂው ለምን ያህል ከባድ ጥፋት ሊውል እንደሚችል በግልጽ ያሳያል። እናም ይሄ ድርጊት ያስከተለው መዘዝ በጣም ሰፊ ነው። በዩናይትድ ኪንግደም ኦፍኮም የሚባል ተቋም ምርመራ ጀምሯል። ሌሎች ሀገራቱም እየተከተሉ ነው። ከሁሉም በላይ ደግሞ በራሱ በኩባንያ ውስጥ ከፍተኛ አለመግባባት ተፈጥሯል። ቁልፍ ሰራተኞችና ተባባሪ መስራቾች ስራቸውን ለቀው አንድ የቀድሞ ሰራተኛ እንደተናገረው በኤክስኤአይ የደህንነት ጉዳይ ቅድሚያ አይሰጠውም ነበር። እንግዲህ ይህ ሁሉ ነገር ወዴት ያመራ ነው? ይህ የመጨረሻው ክፍል ዋናውን ግጭት በማጠቃለል እና ለወደፊቱ የኤአይ ልማት አቅጣጫ ምን ሊሆን እንደሚችል ይመለከታል። በመሰረቱ የግሮክ ውዝግብ ያሳየንን ትልቁን ግጭት ይህንን ነው። በአንድ በኩል ፈጠራ በማንኛውም ዋጋ ይቅደም የሚል አስተሳሰብ አለ። የአስተሳሰብ ደህንነትን እንደ ሳንሱር ነው የሚቆጥረው። በሌላ በኩል ደግሞ የቴክኖሎጂውን አለግባብ መጠቀም ለመከላከል የሥነ ምግባር ጥበቆችን እና ማጣሪያዎችን ማስቀደም ግድ ነው የሚል ጠንካራ መከራከሪያ አለ። እርግጥ ነው ለጉዳዩ ሚዛናዊነት ለመስጠት ኤክስኤአይ በበኩሉ የወሰዳቸውን የደህንነት እርምጃዎች ማስቀስ አለብን። ኩባንያው ከባድ ጉዳት ለማድረስ ለሚቀርቡ ጥያቄዎች የእምቢታ ፖሊሲ እንዳለው እና እንደ ባዮሎጂካል የጦር መሳሪያዎች ላሉ አደገኛ ይዘቶች ማጣሪያዎችን እንደሚጠቀም ይገልጻል። ስለዚህ ይህ ሁሉ ትንታኔ አንድ ትልቅ ጥያቄ ላይ ነው የሚያደርሰን። ኤአይ የተራቀቀና የተነከረ ሲሄድ
በነፃ ሐሳብን የመግለጽ መብት እና መሠረታዊ የህብረተሰብ ደህንነትን በማስጠበቅ መካከል ያለውን ትክክለኛ መስመር የት ነው የምናሰምረው? ይህ ለወደፊቱ ሁላችንም ልንወያይበት የሚገባ በጣም ወሳኝ ጥያቄ ነው።